እኔ ልቀየር እንጂ ሁኔታዎቼ ይቀየራሉ ብለህ እመን። ለራስህ አንተ ከማንም እንደማታንስ ንገረው። ለራስህ ያለው አንተ ብቻ እንጂ ሌላ ማንም እንደሌለህ ደጋግመህ ንገረው። ዛሬ በዚህ ቪዲዮ ላይ ሕይወታችን እንዳይለወጥ አስረው የያዙን 6 ሰንሰለቶችን በጥልቀት ተመልክተን ዳግም እንዳያስሩን በጣጥሰን እንጥላቸዋለን። ሕይወታችን በአዲስ መንፈስ ለመለወጥ ወደ ናፈቅነው ከፍታ እንድንወጣ ቪዲዮን እስከ መጨረሻው ተከታተሉ። ብዙ ታተርፉበታላችሁ። ቻናሉን ለመደገፍ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ጀምሩት። ሕይወትህን እንዳይለወጥ አስረው የያዙ ሰንሰለቶች። ማይክል ስማይኖር ሪሊዚንግ ዮር ፖቴንሻል በሚለው መጽሐፉ ላይ የሰው ልጅ የለውጡን አብዮታዊ ፍንዳታ ከራሱ ሲጀምር ነው እውነተኛ ለውጥ የሚመጣው ይለናል። ስብዓት ገብረ እግዚአብሔር ደግሞ አንተ ሀገር ላይ አብዮታዊ ፍንዳታ ማስነሳት ባትችል ራስ ላይ ካስነሳ ትልቅ ለውጥ ይፈጠራል ይለናል። ራስህን በጥልቀት ፈትሸህ አብዮቱን ራስ ላይ ካላስጀመርክ ሕይወት ከባድ ይሆንብሃል። በትናንሽ ተግባሮች የነገር ራዕይን አልመህ ካልጀመርክ፣ መሳሳትን ካልፈራህ፣ እመነኝ ወገኔ፣ ነገ ራስን የስኬት ጫፍ ላይ ደርሶ ታገኘዋለህ። ወዳጄ፣ ትልቅ ፎቅ ትልቅና ያማረ የሆነው ቅድሚያ ፕላኑ ብቻ ስለሚያምር አይደለም፣ ይልቁም በጥልቀት ተቆፍሮ በጽኑ መሠረት ላይ ስለተመሠረተና ግንባታው በጥራት ስለተጀመረ ነው። ስለዚህ የራስህን የለውጥ ደውል ደውል። ሳትለወጥ ዋጋ ያስከፈለህን፣ አንገት ያስደፋህን አለመለወጥህን ድል ነስተህ በስኬትህ ጫፍ ላይ ውጣ። ሕይወታችን እንዳይለወጥ አስረው ከያዙት ሰንሰለቶች መካከል አንደኛው ሕልምህን የምትሄድበትን አለማወቅ። የምትሄድበትን ቦታ ካላወቅ መንገድ ሁሉ የሚያደርስ ይመስልህና ትሳሳታለህ። እውነት ነው። ሕልም ግን ማንም እየተነሳ እንደዚህ አድርግ ብሎ አንተን የሚነግር ነገር አይደለም። ትልቁ ሕልም የሚጀምረው በሰው ግፊት ሳይሆን በአንተ ፍላጎት፣ በውስጥ ባለው ጥልቅ መሻት ነው። አሁን ጀምረህ ሕልምህን ማሳደድ ካልጀመርክ የሆነ ጊዜ ብቅ የሚል ኦቨርናይት የሚከሰት ተአምረኛ ነገር አይደለም። አሁን ጀምረህ አልመው፣ ራስህን አዳምጠው። ሕልምህን ካላወቅ ልፋትህ ሁሉ መና ይቀር። ሁለተኛ፣ ሕይወትህ እንዳይለወጥ ያሰረህ ሰንሰለት። በዲሲፕሊን አለመኖር። ዲሲፕሊን የሌለው ሰው መሆን ነው። ለጊዜያዊ ደስታ ብለህ የነገን ሕይወት የሚያበላሽ ውሳኔ አትወስን። ዲሲፕሊን የሌለው ሰው የስሜቱ ባሪያ ነው። መስራት ያለብህን የሚለውጥህን አንድ እርምጃ ከፍ አድርጎ ወደ ስኬት የሚያደርስህን ነገር ትተህ ሶሻል ሚዲያ ላይ ስትተራመስ የምትል ከሆነ ወገኔ፣ አንድ ግለ ራስህ አስቀምጥ። እኔ የስሜቴ ባሪያ አይደለሁም፣ ዲሲፕሊን አለኝ ብለህ ለራስህ ንገረው። ነገ በትልቅ ኃላፊነት ውስጥ ስትገባ ዲሲፕሊን የሌለው ሰው ከሆንክ ካምፓኒን አዘቅት ውስጥ የሚከት ሕይወትንም እንድትጠላ የሚያደርግ ነገር ይፈጠራል። ወንድሜ፣ ዲሲፕሊን ያስፈልጋል። ብዙ የሕይወት ክፍተቶች የተፈጠሩት፣ ብዙ ኋላ ቀር የሆንክበት ምክንያት ዲሲፕሊን ባለመኖሩ ቢሆንስ? ዲሲፕሊን በማጣት ያጣሃቸውን የሕይወት ክፍተቶች፣ የሕይወት ዕድሎች ሁሉ ዛሬ በሕይወት በዲሲፕሊን በመኖር ለራስህ ግብና ራዕይ አስቀምጠህ በመንቀሳቀስ ሕይወትን መለወጥ ትችላለህ። ሶስተኛው እንዳትለወጥ ያሰረ ሰንሰለት ጀምረህ ስለምታቆም። ጀምሮ ማቆምን ስትለማመድ ለነገሮች ያለህ የሥራ ጥንካሬ አብሮ ይሸረሸራል። ራስህን ለማሻሻል እየጣርክ እያለ ከስህተት ወደ ነበርክበት ስትመለስ ራስህን አንድ ነገር ጠይቀው።
ለምን ጀመርኩት በል። የመጀመሪያ ራእይህን ደጋግመህ አስታውሰው። ሌላ ለማቆም ስታስብ በዚህ ለውጥ ውስጥ የምታገኘውን ክብር፣ ዝናህን፣ ሽልማትህን አስብ። ያኔ እንደገና ትበረታለህ። እየለፋህ እየጣርክ መቼ ነው ሰው የሚያከብረኝ አትበል። የአንተ ተግባር ራሱ እንዲናገር ፍቀድለት። ወገኔ፣ ይህች ዓለም ውጤትን እንጂ ጥረትን አትሸልም። መለወጥ የሚሆነው ለውጥ ራሷ ስታጨበጭብል ነው። ምንም ነገር ከጀመርክ ውጤቱን እስክታይ ድረስ ጀምረህ አታቁም። አራተኛው ሕይወትህ እንዳይለወጥ አስሮ ተብትቦ እንዳትንቀሳቀስ ያደረገ ትዕግሥት የሌለ ሰው መሆን ነው። ትዕግሥት የለህም። ታሪኩ የተፈጸመው በአንድ ግዛት ነው። ሰውየው አንድ ቦታ ወርቅ እንዳለ ይሰማና ወርቁን ለመፈለግ የወርቅ ማሽን ይከራይና ወደ ሥራ ይገባል። ከዛ ትንሽ እንደቆፈረ ይሰለቸውና ፈለግኩ፣ ቆፈርኩ፣ የለም ብሎ ተስፋ ቆርጦ ትቶ ይወጣል። ሌላ ተራኛ ይገባና ምን እንደተፈጠረ ገምቶ ሁለተኛው ሰውዬ መጀመሪያ ከቆፈረው ሰውዬ 2 እርምጃ ሲቆፍር ወርቁን አገኘ። አስቡ፣ ያ የመጀመሪያው ሰውዬ እንዴት እንደሚቆጨው አስቡ። እንዲህ የምትሠራው ነገር ከከበደህ ካስጠላህ የማይሆን መስሎ ሲታየህ ለራስ አንድ ነገር ንገረው። ልጨርስ ነው፣ ልለወጥ ነው ብለህ አስብ። ያኔ ትበረታለህ ወገኔ። ሥራ እየሠራህ በምትሠራው ተስፋ አትቁረጥ። አንዳንዴ እኛ ስንጨርስ ፈጣሪ ይጀምራል። ለውጥም በትዕግሥት ሲታጀብ የማይለወጥ ጽኑ ለውጥ ይሆናል። 5ኛ ሕይወትህ እንዳይለወጥ ተብትቦ ያሰረ ሰንሰለት። ኃላፊነትን ለመውሰድ ስለምትፈራ ነው። ቆራጥ ሆነ የምትሞክራቸው ዕድሎች ስኬትን ያስገኙልሃል። መሳሳት ፈርተህ መለወጥን ፈልገህ፣ መሞከርን ፈርተህ መለወጥን ፈልገህ እንዴት ይሆናል? መሳሳትን ስትፈራ መለወጥን ታቆማለህ። በምንም ሁኔታ ውስጥ ተስፋ ቆርጠህ ዛሬን አላቆም፣ ነገ ያንተ ነው። በምንም አይነት ሁኔታ ውስጥ ኃላፊነትን 100% ለመውሰድ አትፍራ። 6ኛውና የመጨረሻው ሰንሰለት፣ በትናንሽ ስኬቶች ስለማታመሰግን። በትናንሽ ስኬቶች ስትደሰት የነገህን ራእይ በትልቁ ማሳካት ትችላለህ። በትንሹ ስታመሰግን አንተ ያላየኸው ያልሰማኸው ሌላ ማመስገኛ ይጨመርልሃል። አንተ ራስህን ለውጠህ ዛሬ በአዲስ ሕይወት ልምምድ ውስጥ ነህ ወገኔ። አንተ ያለፍከውን መከራ አልፈው ስኬታቸውንና ደስታቸውን ማጣጣም ያልቻሉ ብዙ አሉ። ወንድሜ፣ እኔን ቀላል ሰው አድርጋችሁኛል፣ እኔ እኮ ማለት ብለህ ስለ ራስህ ጠንካራ ጎን ለወዳጆች ንገራቸው፣ ለራስህ ሸልመው። ያኔ ከመጀመሪያው ስኬቶች የበለጠ አሪፍ ስኬት ታገኛለህ። እውነተኛ ለውጥን ማስቀጠል ትችላለህ። ወዳጆቼ፣ ለዛሬ ሕይወታችን እንዳይለወጥ አስረው ተብትበው እኛን ያሸነፉን ሰንሰለቶች እነዚህ ነበሩ። ከዚህ በኋላ እነዚህን ሰንሰለቶች በሕይወትህ በጣጥሰህ አዲስ ማንነትን ገንብተህ በሕይወትህ ከፍ ወዳለ ደረጃ መውጣት ትችላለህ። ይህ መልእክት፣ ይህ ትምህርት አስተማሪ ነው ብላችሁ ካሰባችሁ ለሌሎችም ሼር እንዲሁም ላይክ፣ ሰብስክራይብ በማድረግ ቻናሉን ይደግፉ።